እንዴናችሁ የጌታ ቤተሰቦች በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ አንድ መልእክት ይዤ ነው ወደ እናንተ የመጣሁት። ይህም ደግሞ በዘዳግም መጽሐፍ ምዕራፍ 10 ከቁጥር 12 እስከ 14 ባለው ክፍል ላይ አንድ ነገር እናገኛለን። ይህም ምንድነው ካላችሁ እግዚአብሔር ከኛ ምንድነው የሚፈልገው የሚለውን 5 መሰረታዊ ነገሮችን ልነግራችሁ ፈልጋለሁ። እግዚአብሔር ከኛ ምንድነው የሚፈልገው? በዚህ ክፍል ላይ ሁላችንም ማየት እንችላለን ወይም ማንበብ እንችላለን። 5 መሰረታዊ ነገሮች ተቀምጠዋል። ዋና ሐሳቤ ግን እግዚአብሔር ከኛ ምንድነው የሚፈልገው? እግዚአብሔር ከኔ ምንድነው የሚፈልገው? ካንቺ ምንድነው የሚፈልገው? ካንተ ምንድነው የሚፈልገው? ከኛ ምንድነው እግዚአብሔር የሚፈልገው ካላችሁ የመጀመሪያውና አንደኛው መጽሐፍ ቅዱስ እንደዚህ ብሎ ይናገራል። በዚሁ መጽሐፍ በዘዳግም መጽሐፍ ምዕራፍ 10 ቁጥር 12 ላይ አምላክህን እግዚአብሔርን ትፈራ ዘንድ ነው ይላል። በጣም የሚገርማችሁ ነገር አንድ ሰው ትልቅ ነው የሚባለው እግዚአብሔርን ሲፈራ ነው። ዕውቀት ሊኖረው ይችላል፣ ገንዘብ ሊኖረው ይችላል። ነገር ግን እግዚአብሔርን መፍራት አንድ ሰው ካልቻለ ያንን ሰው ትልቅ ነው ልንል አንችልም። ለምን ካላችሁ መጽሐፍ ቅዱስ በምሳሌ መጽሐፍ ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ጌታ ስሙ ብሩክ ይሁን። እግዚአብሔር ከኛ የሚፈልገው የመጀመሪያው እርሱን እንድንፈራው ነው። ይህ ብቻ አይደለም። በሌላ ክፍል ላይ መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርን መፍራት ወደ ሕይወት ይመራል፣ የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኘውም ይላል። ክብር ለኢየሱስ ይሁን። እግዚአብሔር ከኛ፣ እግዚአብሔር ካንቺ፣ እግዚአብሔር ከኔ፣ እግዚአብሔር ከሁላችን የሚፈልገው አንድ ትልቅ ነገር አለ። እሱ አምላክ ስለሆነ እንድንፈራው ይፈልጋል። ክብር ለኢየሱስ ይሁን። ምታውቁትን የእግዚአብሔርን ቃል ነው እየነገርኳችሁ ያለሁት። ሁለተኛ እግዚአብሔር ከኛ ምን ይፈልጋል ካላችሁ በመንገዴ ትሄዱ ዘንድ ይላል። በእግዚአብሔር መንገድ መሄድ፣ በእግዚአብሔር ጎዳና መሄድ፣ በእግዚአብሔር ላይን ላይ መሄድ፣ እንድንሄድ በሱ መንገድ ይፈልጋል። ዛሬ አንድ ጥያቄ ልጠይቃችሁ ፈልጋለሁ። በራሳችሁ መንገድ ነው ያላችሁት? በሰው መንገድ ነው ያላችሁት? ወይስ በጠላት በሰይጣን በዲያብሎስ መንገድ ነው ያላችሁት? ከነዚህ መንገዶች ሁሉ ከራሳችን መንገድ፣ ከሰው መንገድ፣ ከሰይጣን መንገድ፣ ከክፉ መንገድ ሁሉ ተመልሰን በሱ መንገድ እንድንሄድ እግዚአብሔር ይፈልጋል። እግዚአብሔር ከኛ የሚፈልገው ሁለተኛው ያ ነው። ሶስተኛው ሐሳብ እግዚአብሔር ከኛ ምን ይፈልጋል ካላችሁ ትወደው ዘንድ ነው ይላል። እግዚአብሔርን እንወደው ዘንድ እግዚአብሔር ይፈልጋል። ወገኖቼ ምንድነው የምንወደው? የኛ መውደድ የኛ ፍቅር ያለው ስልጣን ላይ ነው? ገንዘብ ላይ ነው? ዕውቀት ላይ ነው? ምን ላይ ነው አይናችንን የጣልነው? ልባችን ምን ላይ ነው የወደቀው? መጽሐፍ ቅዱስ በሌላ ክፍል ላይ ምዕራፍ 6 ላይ እንዲህ የሚል ቃል ታገኛላችሁ። አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ነፍስህ ውደደው ይልና ባልንጀራህንም እንደራስህ ውደድ ይላል። ወገኖቼ እግዚአብሔር ከኛ የሚፈልገው እሱን እንድንወድ ነው። በተለያዩ ፍቅሮች የተነደፍን ሰዎች፣ በተለያዩ ሁኔታዎች ውስጥ የተያዝን ሰዎች እግዚአብሔር ከኛ የሚፈልገው ነገር አለ። እሱን እንድንወደው ይፈልጋል። ክብር ለኢየሱስ ይሁን። አራተኛውን ነገር ደግሞ እነግራችኋለሁ። እግዚአብሔር ከኛ ምን ይፈልጋል ካላችሁ እግዚአብሔር ከኛ የሚፈልገው በፍጹም ልባችን፣ በፍጹም ነፍሳችን እንድናመልከው ነው። በፍጹም ልብ፣ በፍጹም ነፍስ ታመልከው ዘንድ ይላል በዚህ በዘዳግም መጽሐፍ ምዕራፍ 10 ላይ። ስለዚህ አምልኳችን ወገኖቼ ከነፍሳችን ነው? ከልባችን ነው? ወይስ ከአፋችን ነው? ለማስመሰል ነው? በከንቱ ነው? ወይስ ከምር ነው? እግዚአብሔርን በፍጹም ልባችን እንድናመልከው እግዚአብሔር ይፈልጋል። ከፍጹም ነፍሳችን የምትወጣውን አምልኮ እግዚአብሔር ይፈልጋል። አምልኮ እግዚአብሔር ለኛ ስላደረገልን ነገር
ነፍሳችን የምትሰጠው የሕይወታችን ምላሽ ነው። ስለዚህ በእግዚአብሔር ፊት የምናቀርበው መስዋዕት ስለሆነ እግዚአብሔር ፍጹም ነገርን ወገኖቼ ይፈልጋል። እግዚአብሔር ከኛም የሚፈልገው ይሄንን ነው። ክብር ለኢየሱስ ይሁን። እግዚአብሔርን የሚያመልኩ ሰዎች አምልኮ በፍጹም ልብ በመንፈስ በእውነት እንደሆነ መጽሐፍ ቅዱስ ያስረዳናል። ዮሐንስ ወንጌል ምዕራፍ 4 ሄዳችሁ ማንበብ ትችላላችሁ። እግዚአብሔርን የሚያመልኩ የሚሰግዱለት በእውነትና በመንፈስ ያመልኩ ዘንድ ይሰግዱለት ዘንድ ይገባል ይላል። አምልኳችን እውነተኛ ነው። መዝሙራችን እውነተኛ ነው። መስዋዕታችን ራሴንም ጨምሬ ጠይቃለሁ፣ ከምር እውነታችን ነው ወይስ አፋችን ብቻ ነው? ከልባችን ነው? ከፍጹም ነፍሳችን ነው ወይስ ከምላሳችን ከአንደበታችን ብቻ ነው? እግዚአብሔር ፍጹሙን አምልኮ ከኛ ይፈልጋል። የመጨረሻ ሐሳቤ እግዚአብሔር ከኛ የሚፈልገው በዚህ በዘዳግም መጽሐፍ ምዕራፍ 10 ላይ ከዚህ ክፍል የምናየው የመጨረሻው ሐሳብ የእግዚአብሔርን ትእዛዙን ትጠብቅ ዘንድ ይላል። ወገኖቼ እኛ እኮ በዚህ ዘመን በተለይ እያገለገልን በክርስትና ዓለም እየኖርን እየሰበክን እየዘመርን ከእግዚአብሔር ትእዛዝ ይልቅ የሰውን ሐሳብ ነው የምንጠብቀው። የጓደኞቻችንን ሐሳብ ነው የምንጠብቀው። የሌሎችን አእምሮ ነው የምንጠብቀው። ወገኖቼ የእግዚአብሔርን ትእዛዝ መጠበቅ፣ የእግዚአብሔርን ቃል እውነት መጠበቅ ይሄ ትክክለኛ ነገር ነው። ለምን ካላችሁ እግዚአብሔር ከሙሴ በኋላ እስራኤልን እንዲመራ ለሰጠው ለኢያሱ የዚህ የሕግ መጽሐፍ ከአፍህ አይለይን ያለው፣ በልብህ ጽላት ጻፈው። እንደዛ ነው ያለው። ወደ ቀኝም ወደ ግራም አትበል፣ የተጻፈውን ያንን ተጠብቀው ዘንድ በቀንም በሌሊትም አስበው ይላል። ስለዚህ እግዚአብሔር ከኛ የሚፈልገው አምስተኛውና የመጨረሻው ሐሳባችን የሱን ትእዛዝ የቃሉን እውነት እንድንጠብቅ እግዚአብሔር ይፈልጋል። እግዚአብሔር ዘመናችሁን ይባርክ። በዚህ ቃል ሕይወታችሁ የተባረከ ይሁን። ዘመናችሁ የተባረከ ይሁን። እግዚአብሔር አምላክ አብዝቶ ይባርካችሁ። ይህ ቃል ነው በልቤ የተሞላው። የጌታ ጸጋና ሰላም በእጥፍ ይብዛላችሁ። ብሩካን ናችሁ። ተባረኩልኝ።